ማበስ ማትችለውን የግልገሏን ቁስል ታግሳ ያየችው ከግርግም አንስታ እስከ ቀራንዮ መቼ ተለየችው እንደሚሸለት በግ በቁጣቸው ገመድ አስረው ሲጎትቱ በእንባ ተሸፍና ትከተለው ነበር እረኛዋ እናቱ የቤተልሔም ወርቅ ከርቤ ተሸልሞ የሰራዊት ሞገስ መስቀል ተሸክሞ ደም ጠምቆት ሲዳፋ አንድ ባንድ አጥንቱ በጉልህ ሲቆጠር ቸሩ እንደነውረኛ በሞት አደባባይ በግፍ ሲጠረጠር ያቺ ብላቴና የግብጽ በረሃ ስደተኛይቱ ከቅፏ አስጠግታ ማባበል ሲሳናት እንደ ልጅነቱ በምን አለቃቀስ አስተዛዝናው ይሆን የልቧን ስር ጥቃት ስፍር የጠበበው የግርፋትህ ልክ እየሰነጠቃት በምን እርሟን ታውርድ በፊቷ ቀሚስ ክል ሊካፈሉ ገፈው ሰማይ ምድር አንሷት ይህን የጭንቅ ቀን ምን ይዛ ተለፈው በምን አመክንዮ በደልክን አስልታ ትቀበል ፍርድህን 33 ዓመት ጠንቅቃ ታውቃለች ንጹህ መሆንህን በዝምታ ክራር ህማም ምትደረድር ሐዘንተኛ እናትህ ታውቀዋለችና የገዳይክን ሸንጎ አትለምንም ፍትህ የህማም ሰው አንተ እስኪ መልስልኝ የደረሰብህ ግፍ የወረሰ ሐዘን ሲተነተልኮ የትኛው በደል ነው የሚሰረስርህ በተለየ መልኩ የይሁዳ ግብር ላገለገሉት ልብ ሳይሰስቱ ቅንጣት ከማቁሰል በባሰ አሳሳም መቀጣት ወይስ የጴጥሮስ ቃል ሁሉ እንኳን ቢሸሽህ እንዳይተውህ ምሎ ፈራጅ ፊት ሲከዳህ አላውቅህም ብሎ ወይስ መጻጉ ነው የድነትን መረብ በፍቅር ዘርግቶት ለፈወሰው እጅህ ስለ ሐና ክብር የግፈኛ ጥፊ የከፈለህ ልጅህ ወይስ ዓርብ ዕለት ነው አብረንህ ልንሞት እንወዳለን ያሉ ልከኛ ወዳጆች ብቻህን ሲተውህ ለሰዳቢ ምራቅ ለጠላት ጅራቶች የሾህ አክሊል ነው ወይ የግርፋትህ ልክ ጨፍፎ የሚያልብህ ወይስ የእናት እንባ የእግርህ እሳት ሆኖ የሚለበልብህ ባክህ መልስልኝ ስፍር አልባ ህማም ከአካልህ ተስጎ እየመገመገህ መስቀል ስር ተደፍታ ማርያም ስታለቅስ እንዴት አደረገ የራሔልን እንባ ያነጠፈ መዳፍ በችንካር ሲጣመም ይብሳል ወይ ቁስሉ የእናትን መንታ እንባ አይቶ ከመታመም